ማዳም ከቤት ስትወጣ ዘላ ስልኳን እንቅ ታደርጋለች። ጓደኛዬ ኧረ አንቺ ልጅ ምግቤ ከሰው ተራ ወጣሽ አልኳት። አረ እንዴት አድርጌ ልብላ? ቆይ እኔ እንደምሆን ላሳይሽ፣ አሁን እንዴት እንደምሆን ልንገርሽ ስላት አዋ ልጄ እሺ እኔ ማዳም ከቤት ስትወጣ ዘልዬ ኩሽና ገባለሁ። በቃ ሌላ ስራ እየሰራሁ ከሆነ ለራሱ ትቼ ከዛ ድስቴን እጥና ገንፎይን አገነፋና ብልት ከዛ በኋላ ጣኔን አጤስና ከዛ ትንሽ 5 ደቂቃ ውፍ ብዬ በዘይትና በበርበሬ ብቻ ከዛ ቁጭልና ከዛ በኋላ ልክ 5 ደቂቃ ካረፍኩ ተነስቼ ቃየና ጣጥብና ጣኑን ቤቱ እንትን ብሎ የለ ከዛ ልክ መምጫዋ ሰዓት ሲደርስ አውቃለሁ። ግን አንዳንዴ እበላለሁ ትመጣብኛለች። ቢሆንም እኔ ያዲ ጣጣለኝ ታዲያ እንደምታቆይ ነኝ። ከዛም በኋላ እኔ ደግሞ ተነስቼ መጥረጊያና መወልወያዬን ነቅ እንደዚህ ማለት ነው አርጌ ንቅ ወደዚህ ስል ትመጣለች፣ ወይ ደግሞ ጨርሼ ቁጭ ስል ትመጣለች። አረካት እኮ ነው መሰለኝ እኔ ቤት ሳልኖር ስቀር የቤቱ መዓዛ የቤቱ ጽዳት ይለያል ምናምን ትለኛለች። አዎ አንቺ ሁሌ ልጆቹን ብቻ ይዘሽልኝ ውጪ ምንም ችግር የለው ብትኖርም እኮ ሰራለሁ ላይ ችግር የለብኝም። ግን ምንድነው መሰላችሁ ድስቴ ያረረ ማንኪያ ጎበጠ ምናምን ስለምትለኝ ደስ አይለኝም። ገንፎ ደግሞ ተደርጎ ነው ደስ የሚለው። ከዛም በኋላ ብያ ልኳጣ እንደዚህ ነው የምታደርጊው? አዎ እኮ እንደዚህ ላድርግ። አዎ አትፍሪ፣ እሷ እያለች አታሰራሽም አይደል? አዎ እሷ ስትወጣ ደግሞ እንደዚህ አድርገኝ ሰርተሽ ቢ ትመጣብኛለች። ቶሎ ቶሎ ካልሽ ደግሞ ፍሪጅ ውስጥ ያለ ነገር ካለ አንስተሽ እናቱ ነኝና ደብደብ አድርገሽ ቢያልኳት ምንም የለም ስትለኝ አባብ የለም አለ። ታዲያ እሱን ቁርጡናት በይም እንዴ ስጋ አድርገሽ አፕል የለም አለ። እዝና እሱን ጎረድ አትበይም እንዴ ሙዝስ የለም አለ። ታዲያ እሱ ይሄ ሁሉ እያለ ታዲያ ምን ያስፈልግሻል? ግዴታ እንጀራ መኖር አለበት እንዴ ምናምን ብዬ ትንሽ ቀለድኩባትና አሁን መብላት ጀምራለች። ትበላለች እሷ ስትወጣ። እናንተም እሷ ስትወጣ ዘላችሁ ስልክ አትነቁ። ሌሊቱ ሙሉ እንቅልፋታችሁ እንባችሁ ወርዶ አይናችሁ አብጦ ምታዩት አይበቃም? ከሌሊቱ 8 ሰዓት 7 ሰዓት ድረስ ይበቃል። ቲክቶክ እኮ ማለቂያ የለውም። ስክሮል ነው ማለቂያ የለውም። ሰዓት ወስኑለትና እዩ። አትዩ አይደለም ሰዓት ወስኑለትና እዩ። ከዛስ እንደዚህ እሷ ስትወጣ ደግሞ ያገኛችሁትም ብሉ። እኔ አሁን እሷ ስትወጣ ደስ ይለኛል። አምባሻ ሰራለው። ፍርኖ ዱቄት ከሷ ነው ያው ሰርቄ ነው አስፈቅጄም አላቅም። ከአመት በፊት ነው አስፈቅጄ የምበላው። አሁን ግን ሰርቄ ነው የምበላው። ከዛ ገንፎዬን ሰርቼ ይበላለው። ምንም ማልሰራው ነገር አለኝ። በቃ ዩቲዩብ ላይ ያየሁትን ነገር በሙላ እሰራለሁ። ቢጣፍጥም ባይጣፍጥም ግን እበላለሁ። አልደፋ ምክንያቱም በካሜራ ስለምታየኝ ማለት ነው። ብደፋ ኑሮ ትቆጣኛለች ብዬ እንትን እላለሁ። ግን ስለማልደፋ ስለምበላ ምንም ብላኝ አታውቅምና እየሰራችሁ ብሉ። እሷ ከዛስ አሁን ትመጣለች። አሁን ከትንሽ ደቂቃ በኋላ ትመጣለች። ፏፈሽ ብያለሁ። እንግዲህ በልቼ ከጨረስኩ በኋላ ክፍሌ ገብቼ ሰልፊ ተነስቼ ማስታወሻ ነው ያስፈልጋል አይደል? ሰልፊን ተነስቼ ምናምን ለጓደኞቼ ሼር አደረኩኝና መጣው። አሁን ስትመጣ ቡና ይዛልኝ ትመጣለች፣ ሳንዱች ይዛልኝ ትመጣለች። ከዛ ስኔ ደግሞ እንደዚህ ብዬ ቁጭ ብዬ ጠብቃታለሁ። ወይ ምስኪን ምንም አልበላችም ብላ እንግዲህ ትሰጠኛለች። ከሷ ጋር ደግሞ ጉድ ላለው። ከዛ ጉድ ብልስ ታዲያ ኢነርጂ ፉል ነው። አታዩም እንዴ? እና ብሉ፣ ሰርታችሁ ብሉ።